አቶ ኤርሚያስ አመልጋ ላይ በሕገወጥ ገንዘብ ዙሪያ ምርመራ ተጀመረ። አቶ ኤርሚያስ አመልጋን ጨምሮ ሕገወጥ የገንዘብ ማሰባሰብ ላይ በመሳተፍ የተጠረጠሩ ላይ ምርመራ መጀመሩ ተሰማ። እኔ ምላሹን ልስጥህ እዚሁ በትኩሱ። እሺ፣ እዛ ከመግባታችን በፊት ልብ ምታቴ አንድ ነጥብ እንኳን እንዲህ አልጨመረም። የኢትዮጵያ የካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋን እና ኮጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ሕገወጥ በሆነ መንገድ ሰነደ መዋዕለ ንዋዮችን ለሕዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምቷል። ባለስልጣኑ ያወጣውን መግለጫ ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችና ድርጅቶች ሕገወጥ የሰነድ ሽያጭን በመጠቀም ከሕዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ባለስልጣኑ ገልጿል። በተለይም በአቶ ኤርሚያስ አመልጋ እና በኮጀነሲስ ኢንቨስትመንት ሰርቪስ ከኩባንያ ላይ እየተካሄዱ ያሉት ምርመራዎች በሕገ መንግሥት የተረጋገጠ የመሰማት እና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባ እና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ሕገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ አረጋግጧል። ለበለጠ መረጃ፣ ትኩስና ወቅታዊ መረጃ እንዲደርሳችሁ ቻናላችን ሰብስክራይብ ያድርጉ፣ የደወል ምልክቷን ይጫኑ። ዞጊ ሚዲያ